በየምሽቱ ቀና ብለን ሰማዩን ስንመለከት በጨለማው መጋረጃ ላይ ደምቃ የምትታየን አንዲት ውብ አካል አለች። ዝም ብላ በሰማይ ላይ ተንጠለጠለች የሌሊቱን ብቸኝነት የምታስታግስ ቆንጆ ጌጥ ብቻ ትመስለናለች። ግጥም ተጽፎላት፣ ዘፈን ተዘፍኖላት የፍቅር መግለጫ ሆና አገልግላለች። ነገር ግን ይህ ዝምተኛ ጎረቤታችን የሕይወታችን የሁሉናችን እና የምድራችን ሚስጥራዊ ዋስትና መሆኗን ብነግራችሁስ? እስቲ አንድ አሰቃቂ ነገር እናስብ። ጨረቃ በድንገት ከሰማይ ላይ ብትጠፋ፣ ከእይታችን ብትሰወር ምድራችን ምን ትመስል ነበር? ውቅያኖሶች ይረጋሉ፣ የባህር ሞገዶች እንቅስቃሴያቸውን ያቆማሉ። ቀናችን ከ24 ሰዓት ወደ 6 ሰዓት ብቻ ያጥራል። ምድራችንም መቆሚያ በሌለው አስፈሪ አውሎ ነፋስ ትታመሳለች። አዎ፣ ያለ ጨረቃ እኛም አንኖርም ነበር። እንኳን ወደ 10 ቲዩብ በደህና መጣችሁ። በዚህ ቻናል ማንም የማያውቃቸውን አስገራሚ መረጃዎችና ልብ የሚነኩ ታሪኮችን ወደ እናንተ እናደርሳለን። የዛሬውን አስገራሚ የጨረቃ ሚስጥር ጉዟችንን ከመጀመራችን በፊት አዳዲስና ጥልቅ ዕውቀቶችን በየጊዜው ለማግኘት አሁኑኑ የ10 ቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ጨረቃ እንዴት ተፈጠረች? ብዙዎቻችን ጨረቃ ልክ እንደ ምድር በራሷ ጊዜ ተፈጥሮ ሰማይ ላይ የተቀመጠች ይመስለናል። ነገር ግን እውነታው ከዚህ እጅግ የራቀ እና የሚያስደነግጥ ነው። ጉዟችንን ወደ ኋላ ከ4.5 ቢሊዮን ዓመታት በፊት ወደ ነበረው ጊዜ እንመልሰው። ያኔ ምድራችን አሁን እንደምናውቃት አረንጓዴና ሰማያዊ ቀለም ያላት ውብ ፕላኔት አልነበረችም። ውቅያኖስ አልነበረም፣ ዛፍ አልነበረም፣ ሕይወት የሚባል ነገር ጭራሽ አልተፈጠረም። ምድር ሙሉ በሙሉ በሚንቀላቀል የፈሳሽ እሳትና ላቫ የተሸፈነች ጥቁርና ቀይ ቀለም ያላት ሲኦል የምትመስል ትኩስ ኳስ ነበረች። በዚህ ጊዜ ነበር ያልታሰበ አደጋ የተከሰተው። በህዋ ውስጥ ማርስን የምታክል ቲያ የተባለች ግዙፍ ፕላኔት በሰዓት በ10 ሺዎች የሚቆጠሩ ኪሎ ሜትሮችን እየበረረች በቀጥታ ወደ ምድራችን መጣች። ይህቺ አጥፊ ፕላኔት ገና ያልረጋችውን ምድራችንን በከፍተኛና ዘግናኝ ኃይል ተላተመቻት። ግጭቱ እጅግ አሰቃቂ ነበር። የሁለቱም ፕላኔቶች አካል ቀልጦ ወደ ህዋ ተረጨ። ምድራችን ልትፈራርስ ምንም አልቀራትም ነበር። በሚሊዮን የሚቆጠሩ ግዙፍ የድንጋይና የእሳት ቁርጥራጮች እንደ ፏፏቴ ወደ ሰማይ ተተኮሱ። በምድር ዙሪያ ልክ እንደ ሳተርን ፕላኔት ግዙፍ የእሳትና የድንጋይ ቀለበት ተፈጠረ። ከጊዜ በኋላ እነዚህ በህዋ ላይ የተበተኑት ትኩስ ፍርስራሾች በስበት ኃይል ምክንያት እርስ በርሳቸው መሳብ እና መጋጨት ጀመሩ። ቀስ በቀስ እየተሰባሰቡ እየተጣበቁ አንዱ ሌላውን እየዋጠ በመጨረሻ የኳስ ቅርጽ ያዘ። ይህ የድንጋይና የእሳት ስብስብ በሚሊዮን ለሚቆጠሩ ዓመታት እየቀዘቀዘ መጣ። አዎ፣ ዛሬ በሰማይ ላይ የምናያት ውቢት ጨረቃ ከምድራችን አካል ላይ ተገንጥላ በግጭትና በእሳት ውስጥ ያለፈች የራሳችን አካል ነች። ጨረቃ ገና በተፈጠረችበት ጊዜ ዛሬ ካለችበት ቦታ እጅግ በጣም ለምድር ቅርብ ነበረች። ዛሬ ላይ ሆነን ወደ ሰማይ ብንመለከት ኖሮ ጨረቃ ዛሬ ከምናያት መጠን ከ5 እስከ 10 እጥፍ ገዝፋ ሰማዩን ሙሉ በሙሉ ተሸፍነው ነበር። በዚያን ጊዜ የምድራችን ሁኔታ ምን ይመስል እንደነበር ታውቃላችሁ? ምድር በራሷ ዘንግ ላይ የምትሽከረከርበት ፍጥነት እጅግ በጣም ፈጣን ነበር። አንድ ቀን ማለት ዛሬ እንደምናውቀው 24 ሰዓት አልነበረም። ፀሐይ ወጥታ እስክትጠልቅ ያለው ጊዜ 6 ሰዓት ብቻ ነበር። ይህ የፈጣን ሽክርክሪት ደግሞ በምድር ላይ ያለውን የአየር ንብረት አስፈሪ አድርጎት ነበር። በሰዓት ከ400 ኪሎ ሜትር በላይ የሚነፍስ ዛፎችን ከስራቸው የሚነቅል ተራሮችን የሚያፈራርስ አውሎ ነፋስ ምድርን ይገርፋት ነበር። ታዲያ ምድር እንዴት ተረጋጋች? ቀናችንስ እንዴት ወደ 24 ሰዓት ሊያድግ ቻለ? መልሱ ጨረቃ ነች። ጨረቃ በስበት ኃይል አማካኝነት ልክ እንደ ብሬክ በመሆን የምድርን የሽክርክሪት ፍጥነት ቀስ በቀስ ገታችው። ለቢሊዮን ዓመታት ያህል ጨረቃ ምድርን አረጋጋቻት።
አውሎ ነፋስ እንዲቆም አደረገች። ቀናችንም ረጅም እና የተረጋጋ እንዲሆን ፈጠረች። ጨረቃ ባትኖር ኖሮ ዛሬ የምናውቀው የተረጋጋ አየር ንብረት፣ እርሻ እና የሰው ልጅ ስልጣኔ ጭራሽ ሊታሰብ አይችልም ነበር። ወደ ውቅያኖስ ዳርቻ ሄዳችሁ የምታውቁ ከሆነ የባህር ውሃ ወደ ውጪ ሲወጣና ወደ ውስጥ ሲገባ ማዕበል አይታችኋል። ይህንን ድንቅ የተፈጥሮ ክስተት የምትቆጣጠረው ማን ናት? አሁንም ጨረቃ ነች። የጨረቃ ስበት የምድራችንን ውቅያኖሶች ወደ ራሷ ትስባለች። ምድር ስትሽከረከር ጨረቃ ውሃውን ወደ ላይ ታነሳዋለች፣ መልሳ ትለቀዋለች። ይህ የውቅያኖስ እንቅስቃሴ በባህር ውስጥ ያሉ ንጥረ ነገሮች እንዲቀላቀሉ፣ ኦክሲጅን እንዲዘዋወርና የባህር ውስጥ ሕይወት እንዲለመልም ትልቁን ሚና ተጫውተዋል። እንዲያውም የሳይንስ ሊቃውንት እንደሚሉት የመጀመሪያዎቹ ሕይወት ያላቸው ሕዋሳት የተፈጠሩት ጨረቃ በፈጠረችው የባህር ዳርቻ የውሃ መከማቸት ውስጥ ነው። እሷ ባትኖር ውቅያኖሶቻችን የሞቱ እንቅስቃሴ አልባና ሕይወት አልባ ይሆኑ ነበር። ነገር ግን ጨረቃ አንድ ትልቅ ሚስጥር አላት። ለሺህ ዘመናት የሰው ልጅ የጨረቃን አንድ ፊት ብቻ ነው የሚያውቀው። ጨረቃ ምድርን ስትዞር የራሷን ዙሪያ የምትዞርበት ፍጥነትና ምድርን የምትዞርበት ጊዜ እኩል በመሆኑ ሁልጊዜ አንድ ፊቷን ብቻ ታሳየናለች። ይህ በሳይንሱ ቲድል ሉኪንግ ይባላል። እኛ ከምድር ሆነን የጨረቃን ጀርባ ማየት ፈጽሞ አንችልም። እስከ 1959 ዓመተ ምህረት ድረስ የሰው ልጅ በጨረቃ ጀርባ ላይ ምን እንዳለ አያውቅም ነበር። የሶቪየት ህብረት የአሁኗ ሩሲያ ሉና 3 የተባለችውን መንኮራኩር ልካ የጨረቃን ጀርባ ፎቶ እስካነሳችበት ጊዜ ድረስ የተደበቀው የጨረቃ ፊት ፍጹም ሚስጥር ነበር። ፎቶ ሲላክ ግን የሳይንስ ሊቃውንት በድንጋጤ ክው አሉ። የምናውቀው የጨረቃ ፊት ለስላሳና ጥቁር ነጠብጣቦች ያሉት ሳይሆን የተደበቀው ጀርባዋ ግን እጅግ ያስፈራ ነበር። በሺዎች በሚቆጠሩ ጥልቅ ጉድጓዶች፣ በተራሮችና በጥቁር ጥላዎች የተሞላ ነው። ለምን? ምክንያቱም ይህ የተደበቀው የጨረቃ ክፍል እንደ ጥይት መከላከያ ጋሻ ሆኖ ምድራችንን ሲያገለግል ስለኖረ ነው። በቢሊዮን ለሚቆጠሩ ዓመታት ወደ ምድር ሲመጡ የነበሩ አጥፊ የህዋ ድንጋዮች፣ አስትሮይድስ እና ኮሚቶችን ጨረቃ በጀርባዋ ተቀብላ ህይወታችንን ታድጋለች። በጀርባዋ ላይ የምናያቸው እነዚህ አስፈሪ ጉድጓዶችና ጠባሳዎች እኛን ምድራችንንና ህይወትን ለማዳን የተቀበለቻቸው ጥቃቶች ናቸው። እሷ ራሷን መስዋዕት አድርጋ እኛን ከህዋ ጥቃት ጋር ዳናለች። አሁን ሌላ አስገራሚ መረጃ ልንገራችሁ። ጨረቃ እያረጀች እየተጨማደደችና ከኛ እያራቀች ነው። አንድ ትኩስ ወይም ሲደርቅና ዘቢብነት እንደሚቀይረው ሁሉ ጨረቃም ቀስ በቀስ ስትጨማደድ ቆይታለች። በውስጧ ያለው ሙቀት እየቀዘቀዘ ሲሄድ ውጫዊው አካልዋ እየጠበበ መጥቷል። በዚህ መኮማተር ምክንያት በጨረቃ ላይ ልክ እንደ መሬት መንቀጥቀጥ አይነት ከፍተኛ የሆነ የጨረቃ መንቀጥቀጥ ይፈጠራል። ይህ ንዝረት ለሰዓታት ሊቆይ ይችላል። ጨረቃ በዝምታ የምትሰቃይ በውስጧ እየፈረሰች ያለች አካል ነች። ከዚህ ባስ ሲል ደግሞ ጨረቃ በየዓመቱ ከምድራችን በ3.8 ሴንቲሜትር ርቀት እየራቀች ትገኛለች። አዎ እየተለየችን ነው። ይህ ርቀት ጥፍራችን በዓመት ከሚያድግበት ፍጥነት ጋር እኩል ነው። ይህ ማለት ምን ማለት ነው? በሚሊዮኖች ከሚቆጠሩ ዓመታት በኋላ ጨረቃ ከምድር በጣም ስለምትርቅ ዛሬ የምናየውን የፀሐይ ግርዶሽ ማየት አንችልም። የጨረቃ ስበት በምድር ላይ ያለው ተጽዕኖ ሲቀንስ ምድራችን መረጋጋት ታቆማለች። የምድር ዘንግ መወዛወዝ ይጀምራል። አሁን የምናውቀው ክረምት፣ በጋ፣ ጸደይ እና በልግ የሚባሉ ወቅቶች ይዘበራረቃሉ። በአንታርክቲካ ያለው በረዶ ቀልጦ ወገብ አካባቢ ሊቀዘቅዝ ይችላል። ጨረቃ መራቅ የምድርን ሕይወት አደጋ ላይ የሚጥል የረጅም ጊዜ ስጋት ነው። በ1969 ዓ.ም ኔል
አርምስትሮንግ የተባለ አሜሪካዊ ጠፈርተኛ በጨረቃ ላይ የመጀመሪያውን የሰው ልጅ የእግር ጫማ አሳረፈ። ይህች ለአንድ ሰው ትንሽ እርምጃ ለሰው ልጅ ግን ግዙፍ ዝላይ ነች በማለት የተናገረው ታሪካዊ ንግግር እስከ ዛሬ ያስተጋባል። ነገር ግን በጨረቃ ላይ ስለ ማረፍ አንድ የሚዘገንን እውነት አለ። ጨረቃ ላይ አየር የለም። አየር ከሌለ ደግሞ ንፋስ የለም፣ ዝናብ የለም፣ ድምፅ የለም። ኒል አርምስትሮንግ እና ሌሎች ጠፈርተኞች በጨረቃ አሸዋ ላይ የተዉት የእግር አሻራ ዛሬም ድረስ ልክ እንደ ትላንት እንደተረገጠ ሁሉ ፍጹም ሳይበላሽ ይገኛል። ንፋስ ስለሌለ የሚያጠፋው የለም። ሌላ የህዋ ድንጋይ መጥቶ ካልመታው በስተቀር የሰው ልጅ የእግር አሻራ ለሚቀጥሉት ሚሊዮን ዓመታት በዚያው ዝምታ ውስጥ ተቀርጾ ይኖራል። ጨረቃ የሰው ልጅን ታሪክ በማህፀኗ ደብቃ የያዘች ግዙፍ የህዋ ሙዚየም ነች። በጨረቃ ላይ ቆማችሁ ብትነጋገሩ ድምጻችሁ አይሰማም። ምክንያቱም የድምጽ ሞገድ የሚጓዝበት አየር የለም። ፍጹም የሆነ የሚደነቁር ጸጥ ብቻ ነው ያለው። ሰማዩ ደግሞ ቀን እንኳን ቢሆን ጥቁር ነው። ፀሐይ ብታበራ ብርሃኑን የሚበትን አየር ስለሌለ በጠራራ ፀሐይ ላይ ሆናችሁ ከዋክብትን ማየት ትችላላችሁ። በጨረቃ ላይ ሆኖ ምድርን ማየት ደግሞ የህይወት ትልቁ ትዕይንት ነው። ሰማያዊት ምድር በጨለማው ህዋ ላይ ተንሳፋ በደመና ተሸፍና ስትሽከረከር ማየት የሰው ልጅ ምን ያህል ትንሽና ተጋላጭ እንደሆነ ያስታውሳል። ዛሬ ላይ የሰው ልጅ ወደ ጨረቃ ለመመለስ ትልቅ ዝግጅት እያደረገ ነው። ናሳ የአርጤምስ ፕሮግራም በሚል ሰፊ እቅድ በጨረቃ ላይ ቋሚ የሰው ልጅ መኖሪያ ለመገንባት እየሰራ ነው። ለምን? ምክንያቱም ጨረቃ ወደ ሌሎች ፕላኔቶች በተለይም ወደ ማርስ ለምናደርገው ጉዞ እንደ መነሻ ጣቢያ ልታገለግል ትችላለች። በጨረቃ ደቡባዊ ዋልታ ላይ ፀሐይ በጭራሽ የማታርፍባቸው ጥልቅ ጉድጓዶች ውስጥ በቢሊዮን ቶን የሚገመት በረዶ ተገኝቷል። ይህ ውሃ ለጠፈርተኞች መጠጫ ብቻ ሳይሆን ተበታትኖ ወደ ሃይድሮጂንና ኦክሲጅን በመቀየር ለሮኬት ማገዶነት ሊያገለግል ይችላል። በቅርብ 10 ዓመታት ውስጥ ጨረቃ ላይ የሰው ልጅ ከተሞች ሲገነቡ፣ ፋብሪካዎች ሲተከሉና ምናልባትም በጨረቃ ላይ የሚወለዱ የመጀመሪያዎቹ ህፃናት ሲመዘገቡ ልናይ እንችላለን። ጨረቃ ከምድር ውጪ የሰው ልጅ ሁለተኛው መኖሪያ ፕላኔት ለመሆን በዝግጅት ላይ ነች። ወደ ኋላ ስንመለስ ከ4.5 ቢሊዮን ዓመታት በፊት በደምና በእሳት ከተፈጠረችበት ጊዜ አንስቶ አውሎ ነፋሱን አርግታ ማዕበሉን ጠብቃ የህዋ ድንጋዮችን በጀርባ ተቀብላ ህይወቷን እስካቆየችበት ዛሬ ድረስ ጨረቃ የምድራችን ጸጥተኛ ጠባቂ ነች። በቀጣይ ጊዜያት ማታ ላይ ወደ ሰማይ ቀና ብላችሁ ጨረቃን ስታዩ ዝም ብላ የምታበራ ድንጋይ ብቻ እንዳትመስላችሁ። እሷ የእኛ አካል ነች፣ የህይወታችን ጋሻ ነች። ከኛ እየራቀች ያለች በዝምታዋ ውስጥ የቢሊዮን ዓመታት ታሪክን ያቀፈች ሚስጥራዊ ነች። ስለተከታተላችሁን ከልብ እናመሰግናለን። ይህ 10 ቲዩብ ነው። ይህ ቪዲዮ ከተመቻችሁ ላይክ ማድረጉን አይርሱ። እንደዚሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይህን የመሰሉ አስገራሚ መረጃዎችንና ልብ የሚነኩ ታሪኮችን በየቀኑ ያግኙ። ሐሳብና አስተያየቶቻችሁን ከስር በኮመንት ላይ ጻፉልን።